ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። አሁን የመጣሁት ሰርፕራይዝ አለኝና ኪዱ ነኝ። ኪዱ ዩቲዩብ የማታውቁኝ ካላችሁ ብዬ ነውና እና ምንድነው የምላችሁ አሁን የመጣሁት አዲስ ቻናል አዲስ ዩቲዩብ ተከፈተ። ይሄን የማን ነው? ሀይሚ ሳታይ አታውራ ሁላችን የምናውቃት በቲክቶክ የሀይሚና ብሩክ ወዳጅ እንቁ እህታችን የሆነች የስደት እህታችን ናት። ዩቲዩብ እንድትሰራ እኔ ፈልጌ ስሪ ለምን አትከፍቺም ምናምን እያልኳት ነበርና እሷ ደግሞ ዘገየች። ምን ላድርግ እኔ ደግሞ ከፍቼ ልሰጣት ፈልጌ ነውና እናንተም እንድታበረታቷት እፈልጋለሁኝ የእውነት በዚህ ቪዲዮ 1000 ሰብስክራይብ እንድታደርጓት እፈልጋለሁ። ጨረቃ ፋሚሊ በሙሉ ሼር እያደረጋችሁ በቲክቶክም ቢሆን አካውንታን ቀርጻችሁ ምናምን ሼር እያደረጋችሁ ከጎና ሆናችሁ ፍቅራችን እንድታሳያት እፈልጋለሁ። ሁሌም በምናያት በቲክቶክ ሀሳብ እሽጪ እስኪ ምንድነው ይሄን እያላን ሀሳቧን እንድትሰጥ እንዲያደረጋትን የነበርን እህታችን እንቁ እህታችን ናትና እንድታበረታት ፈልጋለሁ። ትልቅ ደረጃ ደርሳ ምናምን ማየት ፈልጋለሁና የእውነት ሀሳቧ በጣም ነው የሚመቸኝ። እኔ ራሱ በዩቲዩቤን ቲክቶክ ቀርጬ ምናምን የሚያመጣው የእሷን ሀሳብ በጣም ስለሚመቸን የውስጤን የምትናገረው የልቤን ነገር ስለምትናገር ነውና እዚህ እህታችን እንድታበረታቷት ፈልጋለሁኝ። ሀይሚዬ ደግሞ ይሄንን ከፍቼ ስጸድቅ ዝም ብለሽ እንድተኛ አይደለም እንድትሰሪበት ነው እና ጠንክረሽ ሰርተሽ ትልቅ ደረጃ ደርሰሽ እንደማይሽ አልጠራጠርም። በጣም ልዩና አስተሳሰብሽ ሁሉም ነገር ለሚዲያ የሚሆን ስለሆነ ነውና በሌላ አይደለም። እንኳን አንቺ ብዙ ሰው እየሰራ ነውና ሰርተሽ እንድትለወጪ ስለፈለኩ ነው። አንቺ ስትለወጪ ደግሞ ብዙ ሰዎች ካንቺ ጓደኞችሽ ሊሆን ይችላሉ ካንቺ ተምረው አንቺን አይተው የሚሰሩ ሊኖሩ ስለሚችሉ እንድትሰሪ ፈልጌ ነው እንደዚህ ያደረኩትና እኔ ብዙም አልችለው ነገር ብዙ አለኝ ብዙ ያጥረኛልና ለማንኛው ግን ውዶቼ ይህንን ይመስላል የዛሬ ይህንን ቪዲዮ አደራ 1000 እንድታደርሷት እፈልጋለሁኝ በትህትና ጠይቃለሁ። ሁላችሁም ጨረቃ ፋሚሊ ሀይሚ የሚጠላ ሰው የለም። ለምን እሷን ሁሌም እውነተኛ ሰው ስለሆነች ማለት ነውና አሳዋን የምትሰጠው ነገሮች ለማንም የማትጎዳ ለሁላችን አንድ ሀሳብ የምትሰጥ ልጅ ስለሆነች እና በዚህ አጋጣሚ እወድሻለሁ አከብርሻለሁ ሀይሚዬ ሁሉም አስተሳሰብ ሁሉም ስለሚመቸኝ ማለት ነውና እና ጨረቃ ፋሚሊ በሙሉ ሰብስክራይብ አድርጓት ይቺ ልጅ ማለት ነው። በቃ በአንድ ቀን ይሁን በአንድ ሳምንት 1000 ሰርፕራይዝ አድርጌ ምናምን ደስ እንዲላት ማድረግ ፈልጋለሁኝና እሷን ሳታውቅ ነው ይሄንን የከፈትኩትና አሁን እሷን ሳታውቅ 1000 እንድትገባ ፈልጋለሁኝ። አደራ እንዳታሳፍሩኝ የእውነቴን ነው የምላችሁ። አድርጉት ሼርም አድርጉ ለጓደኞቻችሁ ሁላችሁም በቲክቶክም ቢሆንም ቀርጻችሁ ሼር እንድታደርጉ እፈልጋለሁኝ በትህትና ማለት ነው። መልካም ጊዜ መልካም ቆይታ መልካም እድገት ይሁንልሽ ሀይሚዬ።